ሰላም ሰላም ውድ የዘ ሰክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ሰላም ነው ቸርነት ነኝ። ዛሬ ኳሊቲ ላይፍ በሚለው ፕሮግራማችን የመጀመሪያውን ነው የምንጀምረው። እንግዲህ ተማሪዎች ኳሊቲ ላይፍ ወይም ደግሞ ጥራት ያለው ህይወት እንድትኖሩ በሚጠቅማችሁ ዙሪያ እኛንም በጠቀመን ነገር ላይ እናወያያችኋለን እናካፍላችኋለን ማለት ነው። ዛሬ ታማኝነትና እውነተኛነት በሚለው ርዕስ ነው የምንወያየው ማለት ነው። እንግዲህ ተማሪዎች መጀመሪያ ስለ እውነተኛና ታማኝነት ምንነት አሳያችኋለሁ። ከዛን ደግሞ አሁን ላይ እናንተ ብትተገብሩትና ብትለማመዱ ምን እንደሚጠቅማችሁ ነግራችኋለሁ። ወደፊትስ ደግሞ ምን አይነት ቫልዩ አለው የሚለውን እንወያያለን ማለት ነው። መጀመሪያ ታማኝነት በተግባር የሚገለጽ ነገር ነው። የሆነ ሰውም ሊሆን ይችላል ለራሳችሁም ለገባችሁት ነገር ቃል ለገባችሁት ነገር ታማኝ ስትሆኑ በተግባር ስትገልጡት ያኔ ታማኝ ትባላላችሁ ማለት ነው። ታማኝነትን የሚገልጽ ሲሆን እውነተኛነት ደግሞ በቃል የምንገልጸው ነገር ነው ማለት ነው። በቃላቶቻችን በመናወራበት ወሬ ቃል ለገባነው ንግግር ሊሆን ይችላል ወይም አውርተን ላለፍነው ነገር ሊሆን ይችላል። በዚህ ደግሞ ትክክለኛ ሆነን ስንገኝ እውነተኛ እንሆናለን ማለት ነው። እንግዲህ ተማሪዎች የእውነተኛና የታማኝነት ዲፊኒሽኑ ይሄ ከሆነ በህይወት ውስጥ ምን አይነት ቫልዩ ያላቸው የሚለውን ደግሞ እነግራችኋለሁ ማለት ነው። እንግዲህ ተማሪዎች ታማኝነትና እውነተኝነት ለአንድ ሰው ስብዕናን የሚፈጥሩ ነው ማለት ነው። ስለ አንድ ስብዕና ሲነሳ አብሮ ሊነሳ የሚገባው ነገር ታማኝነት እና እውነተኛነት አለው ማለት ነው። እንግዲህ ተማሪዎች ለስብዕና ይሄን ያክል ወሳኝ ከሆነ አንዳንድ ጉግል ላይ ሰርች አድርጋችሁ ብታነቡ መጽሐፍም ላይ ደግሞ የአሸናፊነት ዳንዲ የሚል መጽሐፍ ላይ ብታዩት በሺፍኬራ የተጻፈ ነው። ምንድነው የሚለው? ታማኝና እውነተኛነት ከሁሉም ማዕረጎች የሚበልጥ ነው ይላል። ምናልባት ወደፊት ልትሸለሙ ትችላላችሁ፣ የሆኑ አድናቆት ሊደርሳችሁ ይችላል። ከሁሉም በላይ ግን ማዕረግ ከሁሉም በላይ የሆነው ማዕረግ እውነተኛነትና ታማኝነት ነው ብሎ ዲፋይን ያደርገዋል ማለት ነው። በሌላ በኩል ደግሞ ተማሪዎች አንድ ሰው ጥሩ ነገር ለብሶ እንደሚያምርበት ሁሉ ውበት እንደሚሰጠው ሁሉ ለአንድ ሰው በህይወቱ ውበትን ከሚሰጡ እንቁ ወይም ደግሞ ጌጥ ከምንላቸው ውስጥ እውነተኛና ታማኝ ሲሆን አንድ ሰው እውነተኛና ታማኝ ነው ከተባለ እሱን የሚያሳምረው የሆነ ጌጥ አለው ማለት ነው። ጌጡ እውነተኛነቱ ታማኝነቱ ይሆናል፣ መልካም ስብዕና እንዲኖረው ያደርጋል ማለት ነው። ሌላኛው ደግሞ መጽሐፍ ላይ ሳነብ ያገኘሁት ነገር ምንድነው? ጥበብ መጽሐፍ ቢኖረው ኑሮ ሁለተኛው ምዕራፍ ታማኝነትና እውነተኛነት ይሆን ነበር ማለት ነው። ያው የመጀመሪያው እግዚአብሔርን መፍራት ስለሆነ የመጀመሪያው እግዚአብሔርን መፍራት ጥበብ ስለሆነ ምዕራፍ 1 ስለዚህ ቢጻፍ ቀጥሎ መጽሐፍ የሚገባው እውነተኛነትና ታማኝነት ነው ማለት ነው። ጥበብ በራሱ እውነተኛና ታማኝነት ከሌለው ጥበብ አይሆንም ማለት ነው። ሌላኛው የእውነተኛነትና የታማኝነት ጥቅሙ ኃላፊነታችሁን በአግባቡ እንድትወጡ ያደርጋል። በምን ካላችሁኝ ለምሳሌ አንድ ተማሪ ለራሱ ታማኝና እውነተኛ ከሆነ አቅሙን አሟጦ እንዲጠቀም ያደርገዋል። በምን ከተባለ አንድ ተማሪ ፈተና አይኮርጅም። ማይኮርጅ ከሆነ ደግሞ ራሱ ብቻ ለራሱ ስለሚሆን ኃላፊነቱን የሚወስደው ከቤቱ በደንብ ተዘጋጅቶ ያጠናል ማለት ነው። ከሆነ ሰው ኮርጅ ያልፋለው የሆነ ነገር አድርጌ ያልፋለው አይልም። ለምን እንደዛ የማይለው? እውነተኛ ስለሆነ ታማኝ ስለሆነ ለራሱ ይሄንን ነገር መጣስ ስለሌለበት ገና ከቤቱ በደንብ እንዲዘጋጅ ያደርገዋል ማለት ነው። በደንብ አቅሙን እንዲጠቀም ያደርገዋል። ምክንያቱም ፈተና ላይ የሚቀመጠው የሚሰራው ራሱ ብቻ ስለሆነ። ሌላኛው ደግሞ በጣም ከሚደንቀው ነገር ውስጥ ኃላፊነት እንድትወስዱ ያደርጋችኋል። ብዙውን ጊዜ የሆነ ሰው ጥፋት ሲያጠፋ ጥፋቱን ለመደበቅ ሲል ለሌላ ሰው ነው የሚያላክከው። ራሱ ጥፋተኛ ነህ እንዳይባል ወደ ሌላ ያዞራል። እውነተኛና ታማኝ ስትሆኑ ግን ኃላፊነቱን እንድትወስዱ ያደርጋችኋል ማለት ነው። ምንም አይነት ችግር ወደ እናንተ ቢመጣም ተሳስቼ ነው እኔ ነኝ ያጠፋሁት ብላችሁ እንድታምኑ ያደርጋችኋል። እውነቱን እንድትናገሩ ያደርጋችኋል ማለት ነው። ሌላኛው ከእውነተኛነትና ታማኝነት ውስጥ የሚደንቀው ነገር
ለደስተኛ ህይወት እንዲሁም ደግሞ ለፈጠራ ሂደት ወይም ኢማጂኔሽን የምንለው ምናባዊታችሁን እንዲያሰፋ ያደርጋል። እንዴት ካላችሁኝ ሳትዋሹ ስትቀሩ ለራሳችሁ ታማኝ ስትሆኑ እውነተኛ ስትሆኑ አይምሮአችሁ በነፃነት ወይም ደግሞ ፍሪ ሆኖ ነገሮችን ማሰብ ይችላል ማለት ነው። ስትዋሹ ግን አይምሮአችሁ ራሱ ይወቅሳችኋል። ለምን ዋሸ? ለምን ዋሸሽ? ታማኝ አይደለህም እኮ አንተ፣ ታማኝ አይደለሽም እኮ አንቺ በሚለው ራሳችሁን ስለምትወቅሱ ደህና ነገር ማሰብ በሚገባችሁ ሰዓት ስለ ህይወት ጠለቅ አድርጋችሁ እንድታስቡ በሚገባችሁ ሰዓት አይምሮአችሁን በመውቀስ ውስጥ ይሄ ምናባዊታችሁን ያጠባዋል ማለት ነው። እንደዚህ ስለሆነ ታማኝና እውነተኞች ስትሆኑ ነገሮችን በተለየ መንገድ የማየት እድሉ ይኖራችኋል። ሁለተኛ ደግሞ ከራሳችሁ ጋር እንድትግባቡ ያደርጋችኋል። ታማኝና እውነተኛ ስትሆኑ ራሳችሁ ጋር ክርክር አትገጥሙም። ከራሳችሁ ጋርና ከተፈጥሮ ህግ ጋር በመስማማት ስለሆነ ነገር ስለ ጥሩ ነገር በህይወታችሁ ውስጥ አከናውናችሁ ስለምታልፉት ነገር እንድታስቡ ያደርጋችኋል። ምትዋሹ ከሆነ ምታጭበረብሩ ከሆነ እውነተኛ ካልሆናችሁ ግን አሁን ያልኳችሁ ነገር በማሰብ ፈንታ ራሳችሁን በራሳችሁ ክርክር ውስጥ እንድትገቡ ያደርጋችኋል ማለት ነው። ስለዚህ ታማኝ እውነተኛ ስትሆኑ መልካም ስብዕና ይኖራችኋል። በእውቀታችሁ በውጤታችሁ የሆነ ቦታ መቀጠር ብትችሉም ታማኝና እውነተኛ ስትሆኑ የእድገት ደረጃችሁን ይወስነዋል። በዛ የመቆየታችሁንም ሁኔታ ደግሞ ይወስነዋል ማለት ነው። አንድ ሰው ታማኝ ካልሆነ እውነተኛ ካልሆነ በሌላ ሰው ዘንድ ተቀባይነት አያገኝም። ለምን? አንድ ጊዜ ከዋሻችሁ የሆነ ሰው ያንን ሰው በድጋሜ ለማመን ትቸገራላችሁ። የሆነ ቦታ ቁጭ ብላችሁ የሆነን ሰው ያያያችሁት የት ነህ ስትሉት ትክክለኛ ያልሆነበት ቦታ ነኝ ብሎ ቢነግራችሁ ሌላ ቀን ያን ሰው ማመን ትቸገራላችሁ ማለት ነው። አንዱ ያ ነው። ሁለተኛው ደግሞ ራሳችሁ ታማኝ ካልሆናችሁ ሰዎችን ማመን አትችሉም። እንደ ራሳችሁ ነው ይመስላችሁ። ይሄኛውም ትልቅ ጉዳት አለው ማለት ነው። ሌላኛው በህይወታችሁ ውስጥ እንድትናቁ ሰዎች ጥሩ አመለካከት ለእናንተ አይኖራቸው። ምናልባት የማሰብ ችሎታችሁ የወረደ ይሆናል። አብርሃም ሊንከን በዚህ ዙሪያ አንድ ነገር ታብሎ ተናግሯል። በውሸት ስኬታማ የሆነ አንድም ሰው የለም፣ ምክንያቱም ውሸትን ሁሉ ለማስታወስ የሚያስችል ሚሞሪ ያለው ሰው የለም ብሏል። ትክክል ነው። ዛሬ ልትዋሹ ትችላላችሁ፣ ነገ ልትዋሹ ትችላላችሁ። ከዛሬ 3 ወር 4 ወር በኋላ ግን ዛሬ ምን እንዳወራችሁ ትዝ ላይላችሁ ይችላል። ይሄንን ትዝ እንዲላችሁ የሚያደርግ ሚሞሪ የሰው ልጅ የለውም። የሆነ ቀን እውነቱን ስትናገሩ ያኔ እኮ እንደዚህ ብሎ ይነበረ ብላችሁ ያን ሰው ዋጋው በእናንተ ላይ ይቀንሳል ማለት ነው። ወይም እናንተ በሌላ ሰው ላይ ዋጋችሁ ይቀንሳል ማለት ነው። ስለዚህ ውሸትን ባወራችሁ ቁጥር ግዴታ ያን ነገር ማስታወስ ስላለባችሁ ጉዳት አለው ማለት ነው። ጥቅሙስ ካልን እውነትን የምትናገሩ ከሆነ ግዴታ ያን ነገር በአይምሮአችሁ ማንሰላሰል አይጠበቅባችሁም። የዛሬ ዓመትም ብትጠየቁ ያንን እውነት ነው የምትደግሙት። የዛሬ 2 ዓመትም ብትጠየቁ ያንን እውነት ነው የምትደግሙት። ለምን? ትክክለኛ ነገር ስለተናገራችሁ ሁሌ ያን ነገር ማስታወስ አይጠበቅባችሁም ማለት ነው። አንድ ያ ነው። ሁለተኛ ደግሞ በጓደኝነት ውስጥ ወይም በሪሌሽንሺፕ ውስጥ ትልቅ የሆነ ታማኝነትን ይፈጥራል። ለምሳሌ አንድ ተማሪ ከጓደኛው ጋር ታማኝ ከሆኑ እውነተኛ ከሆነ ያ ሰው ተቀባይነት ያገኛል። አሁን ላይ ሳለ ተማሪዎች ጥቅሙ ምንድነው? ወደፊትስ ጥቅሙ ምንድነው ካላችሁ እስካሁን የነገርኳችሁ ጥቅም አሁን ላላችሁበትም ጠቃሚ ይሆናል። ግን እውነተኛ ስትሆኑ ከቤት የሚወጣው አንድ ተማሪ ትምህርት ቤት የሚሄደው ተምሮ የሆነ ነገር አውቆ ለመመለስ ነው። ግን እናንተ ሂዳችሁ ሌላ ቦታ ውላችሁ ወይም ደግሞ ከትምህርት ውጪ የሆነ ተግባር ያከናውናችሁ ውላችሁ ወደ ቤት ስትመለሱ ቤተሰብ የሚያምናችሁ ወይም የሚያስበው ትምህርት ቤት ልጄ ተምራ መጣች ነው። እናንተ ግን ሌላ ቦታ ነው ያላችሁት ማለት ነው። ታማኝ አትሆኑም ማለት ነው። እዚህ እውነተኛ ከሆናችሁ ግን የምትሄዱት ትምህርት ቤት ለትምህርት ነው። ተምራችሁ ማወቅ ያለባችሁን አውቃችሁ ተረድታችሁ መመለስ ትችላላችሁ ማለት ነው። ይሄኛው ደግሞ ለራሳችሁ ያላችሁን ክብር እንድትጨምሩ ያደርጋችኋል። ታማኝ ስትሆኑ እውነተኛ ስትሆኑ ለራሳችሁ ያለ ክብርም ይጨምራል፣ የማሰብ ችሎታችሁም ይሰፋል ማለት ነው። ለወደፊት ደግሞ ምንድነው የሚጠቅመው ካላችሁ እውነት ለመናገር ወደፊታችሁን ወይም የህይወት ዘመናችሁን የሚያሳምረው እውነተኛና ታማኝ መሆን ነው። ተቀጥራችሁ ብትሰሩ በዛ ስራ ውስጥ ኃላፊነት ይሰጣችኋል፣ ታማኝ ትሆናላችሁ፣ በእውነት ነው የምታገለግሉት። ለራሳችሁ ያላችሁ በገነት ውስጥ እንደምትኖሩ ያክል እንዲሰማችሁ
በራሳችሁ እንድትኮሩ ያደርጋችኋል ቀጣሪያችሁ በእናንተ እንዲኮራ ያደርጋችኋል በተቀጠራችሁበት ቦታ በመሰሩበት ስራም ታማኞችና እውነተኞች ስትሆኑ አንደኛ አምላኬ ብላችሁ ለምታምኑት ስለእናንተ እንዲመሰገን ማስደረግ ትችላላችሁ ለራሳችሁም ደግሞ ኩራት ያለው ህይወት እንዲኖር ታደርጋላችሁ ማለት ነው የግል ስራስ ደግሞ መስራት ካሰባችሁ አሁን ያው የቴክኖሎጂ ነገር እየሰፋ ነው አንድ ሰው ብቻውን የሚሰራበት አጋጣሚ አይደለም የሚፈጠረው ተሰባስባችሁ ምሰሩበት አጋጣሚ ነው የሚፈጠረው በዚህ ውስጥ አንድ ሰው ታማኝ ካልሆነ ድርጅታችሁ የማደጉና የመስፋቱ ጉዳይ አጠራጣሪ ነው የሚሆነው ታማኝ ካልሆነ ማለት ነው ታማኝ ከሆናችሁ ግን አንዱ ለአንዱ ቁልፍ ሰጥቶ ሲሄድ ስለዛ ነገር ስጋት አይሆንበትም ምክንያቱም የሚያምነው ሰው ነው እዛ ጋር ያለው በትክክል ይሰራል ማለት ነው የሚዋሽ ሰው ከሆነ ግን ወይ ጠባቂ ታስቀምጣላችሁ እዛ ጋር ወይም ደግሞ እሱ ራሱ ይጠብቃችኋል የራሳችሁ ጠበቃ አትሆኑም ማለት ነው ማታ ላይ ሂሳብ በመታስረክቡበት ሊሆን ይችላል የሆነ ነገር በመታረጉበት ሊሆን ይችላል እያንዳንዱ ድምር ውስጥ ይሄ የት ገባ ይሄ የት መጣ ምናምን የሚባለው ነገርም በራሳችሁ ላይ ጠባቂ ትሾማላችሁ ማለት ነው ታማኝ ስትሆኑ ግን ኃላፊነት ስለምትወስዱ ይሄ ሁሉ አይፈጠርባችሁ በነፃነት ትሰራላችሁ ማለት ነው እንግዲህ ተማሪዎች ታማኝና እውነትነት ይሄን ይመስላል በህይወታችሁ ውስጥ ይሄን ያክል ተጽዕኖ ካመጣ ይሄንን ያክል ጌጥ ከሆነ ታማኝነትና እውነተኝነት ካሁኑ ነው መለማመድ ያለብን ማለት ነው በጓደኝነት መካከል ውስጥ የዋሸነው ወይም ደግሞ የሆነ ነገር ያደርገኛል ብለን ለዋሸነው ነገር ይቅርታ ዋሽቼሃለሁ ብላችሁ እንድትለማመዱ ቤተሰብ ትምህርት ብሎ ሲልካችሁ የወጣችሁ ለትምህርት እንደሆነ አውቃችሁ በታማኝነት እንድትንቀሳቀሱ በእውነተኝነት እንድትቀሳቀሱ ለራሳችሁ ያለው ዋጋ እንዲጨምር የምትዋሹ ልጆች እንዳትዋሹ ከእንግዲህ እንድትለማመዱት ታማኝ ያልሆናችሁ ታማኝ እንድትሆኑ እንድትለማመዱት ይሄንን ቻሌንጅ እናቀርብላችኋለን እንግዲህ ተማሪዎች በዚህ ሳምንት ውስጥ ይሄንን ቻሌንጅ ወሰዱ ለምምዱ ሁሌ የሚቀጥል ነው ግን በቀጣይ ሳምንት እስክንገናኝ ድረስ ሌላ ፕሮግራም ይዘናላችሁ እስክንመጣ ድረስ ከዚህ ተነስታችሁ ያሻሻላችሁትን ነገር እኔ ያሻሽያለሁ የሚል ኮሜንት ላይ አስቀምጡልን እንዲሁም ደግሞ የተቸገራችሁበት ነገር ከሆነ በዚህ ጉዳይ ተቸግሬ ነበር አሁንም ደግሞ ለማስተካከል ጥረት አደርጋለሁ የሚለውን አስቀምጡልን ታማኝነት እውነተኝነት ለአንድ ሰው ጌጡ ነው አንድ ሰው ታማኝ ካልሆነ እውነተኛ ካልሆነ የወረደ ሰው ነው ማለት ነው ከሰውነትም ደግሞ ከህይወት ጣዕም ይወጣ ነው ማለት ነው የህይወት ጣዕም ታማኝነትና እውነተኝነትን የያዘ ነው አመሰግናለሁ we are father of students